ተደውሉለት አለ ዛሬ ማለት ነው። ያኔ ግን አላወጣውም ይሄንን ችግር። እንደነዚህ አይነት ሰዎች ነው እየደገፋችሁ ነገ መጣላችሁም ጋይስ፣ እንደነዚህ አይነት ሰዎችን። ለዛ ነው የተረዳሁት ነገር ብዙ ማስረጃ ደርሶኛል እና በመሀል ኤልሻዳይን ያነሳል እንትናን ያነሳል። ሶ አሁን ዋት ዱ ዩ ፊል ላይክ ለእኔ ማስበው ኦኬ፣ ስለዚህ ተደውሎለት ከጃኒ ኦር ከሷ ካሉ ቅርብ ሰዎች የተሰጠው ማስረጃ አለ ብዬ ነው ማስበው። እኔ በሆን ማለት ነው አሁን ጆንን በሆን ኦኬ፣ እነንትና ላስታርቃችሁ ላነጋግራችሁ እያሉ እንደ ጓደኛ ሆነው ለእሱ ማስረጃ ሰጥተው እኔን አታክ አድርገውኛል የሚል ነገር አለ እና ይሄንን ሁሉ ነገር የሚያነካካ ነገር ነው። ገብቶሻል? ስለዚህ የዮናስ አይነት ሰዎች ትልልቅ ሰዎች በሰለጠነ ሀገር እየኖሩ የራሳቸውን ህይወት እየመሩ ኢትዮጵያ እንዲያስደርግሻለሁ እንደዚህ። እኔ ሁሌ ዮናስን የማውቀው ሰውን ሲዝት፣ ሰው ላይ ሲፎክር፣ ሰው ላይ የሆነ ጣቱን እንትን ሲል ነው እና ትክክል አይደለም። እሱን እናንተ ጥሩ ፎሎወር ያላችሁ እንደዚህ የልጆች እናት በደንብ በቃ አለ አይደለ ሚዲያው ላይ ያላችሁ ሴቶች ወንድም ቢሆን መወገዝ አለበት። እኔ በዚህ አልስማማም። ሁለተኛ እያስፈራራት ነው ወንድም ስለሌላት። ማንም ወንድም ላይኖረው ይችላል። ኦፍኮርስ ወታ ከአዶናይ ጋር በጣም ኔክስት ሌቭል ሪሌሽንሽፕ እዚህ ሀገር የምናያቸውን አይነት ህጻናት ወጣቶች እዚህ ሀገር የኛ ልጆች እንዴ የኔ እህቶች የወንድሞቼ ታላላቆች ልጆች አሉ ሃይ ስኩል ኮሌጅ የገቡ እንደዚህ አይነት ድርጊት አያደርጉም። ከቦይፍሬንድ ገርል ፍሬንድ ስትይዥ አለው ስርዓትኛ ቤተሰብ ውስጥ በያንዳንዱ ባበሻ ቤተሰብ ወታ ጃኒ የምታደርገው ነገር አይ ዶንት ፊል ላይክ እንዴ ኢትዮጵያ አድጋ የሆነ ጭምት ሆና ያደገች ልጅ አይደለችም። የሆነ ነገር ብትደረግ ወታ ድምፅ መሆን የምትችል ሴት ናት። ለራሷ የሴት ልጅ መብት ምናምን እያለ ሌላው ቢቀር እኮ አዶናይ ነው ከጎኑ ያለው። ሴትን አነቃለሁ ሴትን እንትን እላለሁ የሚል ሰው ጋር ነው ከጎኑ ያለችው እና ስንፈርድ በቅጡ ብናረገው። ሁለተኛ ነገር እንደዚህ ትልልቅ ሰዎች እንደ ዮናስ ሙሉን አይነት እንደው ብትተው በእግዚአብሔር በቃ የሰውን ህይወት አታበላሹ። ይሄ ልጅ ሊቀየር ይችላል። የራሱ ህይወት ቤተሰብ አሁን ልጅ አለው። ስለዚህ እየበሰለ ማቹር እያደረገ የራሱን ህይወት መምራት የሚችልበት ሁኔታ ላይ እየደረሰ ሲመጣ ዳውን እንዲሆን ህይወቱ እንዲበላሽ እስር ቤት ነው የማስገባ እንደዚህ መቀመቅ ነው የማወርድህ እየተባለ ሰውን ዲስትራክት መደረግ የለባቸውም። ወጣቶች ራሳቸው ችግራቸው በዛ ላይ የሆነ የአሜሪካ የሚኖር ሰው ማለት ነው አሜሪካን ሀገር እኮ ስትከሰሺ ዛሬ በተከሰሽው ነገር ነው ወንጀል የምትገቢው እንጂ አሁን ባለፈው ነበርና በዚህኛውም አይለቁህም ምናምን አይነት ዋርኒንግ አትስጡ። አሜሪካ ላይ የምትኖሩ ሰዎች ጭንቅላታችሁን አሳድጉት። እዛው ላይ ነው ያላችሁት። በዛ ላይ ሚጡ ራሱ አስተያየት ሚጣ ነው ሚጡ አስተያየት ይሰጥሻል። አንቺም ራሱ እሷ ደግሞ ድፍን የሆነ ጭልም ያለ ሴት ስለሆነ ብቻ እኔ እንዲህ ነው አሁንም የጃኒ ደግ ምንም ታደርግ የሚባል ነገር የለም። ጆን ወንድሜስ ቢሆን ጆን ልጅስ ቢሆን ቤተሰቤስ ቢሆን በቃ እንትን ስንል ጥርት በህግም እኮ እንደዛ ነው። አንድ የህግ አካልም እኮ ሲመረምር ወንድ ናት ሴት ናት ብሎ አይደለም የሚፈርድልሽ። ኤግዛክትሊ ምንድን ነው ያለሽ ኤቪደንስ ምንድን ነው የሆነው ነገር የሚለውን ነው። እሱ አሁን ሴት ትላለች። ሴት ማለት እኛ ሶሻል ሚዲያ ከመጣን ቆይታናል። ከሁላችሁም በላይ ነው የመጣ ነው። ኤኒዌይስ ቁጭ ብለሽ ሴት አልሽ። ሴት ከሆንሽ ብዙ ሴቶች እኮ ተበድለው መጥተዋል። እኛ ስንሰደብ 7000 8000 ሰው ሲነሳብን ማሜ የልጅ እናት ናት ብላችሁ ማስቆም አልቻላችሁም። ለምንድን ነው የማወራችሁ? መርጣችሁ ነው የምታለቅሱት። በቃ ሚጥሚጣ ከዮኒ ማኛ ቂጥ ስር የማትወጭበት በደንብ አድርጌ እኔና አንቺ መነጋገር ከፈለግን እንነጋገራለን። ግን እንደ ወመኔ አታውሪ። እኔም ወመኔ ነኝ እንዳንቺ። ትረገጣለህ፣ ትተነፍሳለህ። ከኪስሽ የሰጠሽው ፔን የለም። ለጆን ዳንኤል የሰጠሽው ነገር የለም። ህዝብ ነው ሳፖርት የሚያደርገው፣ መብቱ ነው ህዝቡ ፈልጎ እስከሰጠው ድረስ። ግን ቁጭ ብለሽ ሌላ ሪቬንጅ የምታካሄጁ ካለሽ እኛ ደግሞ ለሱ ዲፌንስ እናደርግለታለን። በትክክል በዛ ላይ መወደድን ትፈልጊያለሽ። አንዳንድ ሰዎች አሉ ሚዲያ ላይ ገብተው ሰው ላይ መወደድን የሚፈልጉ ሰዎች አሉ። እኔ ለሴት ነው የምቆም፣ እኔ ለማንም ወንበሬ ጥናዣም አንቆምም። ትክክለኛ ሴት ለሆነች ሴት እንቆምላታለን። ሁሉም ለሴት መቆም ካለበት ለምን ለጂጂኪያ ልጅ እንደዛ አልተቆመላትም? ለሳምሪ ላይክ ሁሉም በቃ ሴት ከሆነ በደፈናው ሴት ናት ከተባለ ለምን በዛ ሌብል ተሄዶ ለእሷ ድምፅ አልተሆነም? እሷም ሴት ናት፣ ልጆቿን ተነጥቋለች። እናቷ ልጅ ወጥተው ማለት ያለባቸውን ነገር አሉ። የዛ አይነት ድጋፍም አላየውም። ሰው በቲፎዞ ልጄን ተቀማች ስትል ጀርመን ማንም አልቆመላትም። እኛም ልጆቻችሁ ይወሰዳል ሲባል ማንም አልቆመልንም። መርጣችሁ አታልቅሱ። ለምትፈልጉት ሰው አግኝቻችኋለሁ። በደንብ አድርጌ ነው ያገኘኋቸው። አሁን ባይዘወይ እና ይሄን ለማለት ነው። በጣም ነው የማመሰግነው። በተረፈ ጥሩ ነው ያለሽው። በቃ ትናንት ያልሽው ነገር ፐርፌክት ጆከር ቤት በቃ በትክክል ሀቅ መቆም ማለት ይሄ ነው። ዮናስ ሙሉነህ ፕሊስ በቃ ይሄን ነገር ክን አቁም። ወጣቶችን ተፋተህ የራስክን ህይወት ክን ኖር ነው የምለው። በጣም አመሰግናለሁ የኔ እናት። ቴንኪዩ በጣም ደስ የምትይ አወራርሽ። እሺ አስበር ነው የምልሽ። ጎድ ቴንኪዩ በጣም እና አታወሩ ሌላ ሰው ይባል። ሰላም እንዴት ናችሁ? ተራይን እኮ ልጠብቅ ብዬ ነው ያሩና አሁን ስለገባ ተረኛው ሰው አውሩ። ማነው ተረኛ? እኔም አሁን የገባሁት
ማሜ ጃኒ ምን አርጋሽ ነው? ምንም አላረገችኝም። ምንም አላረገችኝ። ከማንም ጋር ምንም ነገር የለኝም። እኔ የእሷ ተከታይ ከሆናችሁ ማሜን ማወቅ አለባችሁ። እኔ ትናንትና ቤታዮን ተጣልቻት፣ ስንት አመት ተጣልቻት፣ ዮኒ ማኛ አስገብቶ እያወራት ኤልሻዳይ እሷ ምናምን እያወሩ የሰጠው ሚኒት ለቤታዮ ትክክል አይደለም ብዬ ለቤታዮ ቆም ያለው እኔ ጋይስ ያቡ ነው ሀቡ ምትሏት ልጇ ሲረገጥባት አላቃትም ገብቼ ስለሷ ዲፌንስ ያረኩላት እኔ ነኝ። ለማንኛውም ሰው እንደራሴ ባለኝ ተከታይ ሮንግ ነገር ሲደረግ እቆማለሁ ጋይስ። ለማንኛውም ከማንኛውም ሰው ጋር እዚህ ጋር ያሉ ሰዎች ባይዘወይ ማሜ እነሱ የሚያስቡትን ነገር እንድታወሪላቸው ስለሚፈልጉ ነው ሳይድ ያሽ የሚሉት። እነሱ ውስጣቸው ያለው ነገር ረቅጣታለሁ አንገቷ ላይ ነው መቆምባት። እሺ ሶ የኔን ኦፒኒየን ልናገር። ትናንትና መጀመሪያ ራሷ ቪዲዮ ወጣ ሰራች፣ ከዛ ጆን ዳንኤል ሰራ፣ ከዛ ደግሞ እሷ መልስ ትስጥ እየተባለች ስትጠበቅ ነበር፣ አልመጣችም ምናምን። እኔ አንደኛ አሁን ዮኒ ማኛ ቤት ገብታ የሰጠችው መልስ ጆን ዳንኤል ልክ መሆኑን ያሳየኝ ለኔ እንጂ የእሷን ነገር ምንም ስሟንም ምንም ያስተካከለችው ነገር የለም። አንደኛ ያን የተወጋ እንትን የተሰነጠቀችውን ስታሳይ ሰው ሁላ ጆን ዳንኤል እንደወጋት ነው አይደለ ሲያስብ የነበረው። በጣም የሚዘገንን ሰው። ከዛ ዛሬ ምን አለች? አይ መስታወት ነው የመስኮት እንትን ነው የመታኝ። ኦኬ ከዛስ ደግሞ ይሄን ነገር መጀመሪያ ወጣ እንድትናገር ያረጋት የአካውንት መዘጋት ነው አይደለ? በቃ መሮኝ አካውንቴ ሲያዘጋው መሮኝ ነው ወጥቼ የተናገርኩት ነው። በቃ ፖይንቱ እሱ ነው። ከዛስ አካውንቱ ማዘጋት ምን ትያለሽ ሲላት አይ በቃ እስከዛሬ ድሮ ስለሚያዘጋው እንግዲህ ድሮ ማለት እሱ እንኳን ታስሮ የወጣው ከ1 አመት ከ4 ወር በኋላ ነው። ኦኬ የዛኔ ያዘጋው ስለነበር አሁንም እሱ መስሎኝ ነው የሚባል ነገር የለም። ሰው ይሄ ልጅ አታክ እንዲያረገው ወጣ ቪዲዮ ሰርታ ፖስት አርጋ ያለ ማረጋገጫ እንዴ መረጃ እንደምትጠየቅ አታስብም? ነገሩ ሁላ ወደ እሷ ሲዞሩባትና በዚህ መልክ ይሆናል ብላ ስላላሰበች ገባችሁ? ይሄ ሰፖርት ይደረጋሉ ሙሉ በሙሉ። ምክንያቱም ይሄ ሴንሲቲቭ ነገር ነው። ሴት ሆና እንደዚህ ነገር ደረሰባት ሲባል ሰው ደግሞ ይሄን ነገር ጭራሽ ጀስት ዲስሪስፔክት ያረጋታል ምናምን ነው እንጂ በዚህ መጠን እንትን ይደርስባታል ብሎ ያሰበ የለም ነው። ሁሉ ሰው ደንግጦ ነበረ አይደለ? ስለዚህ እንደዛ ይሄንን ነገር ወጣ አውርታ ማዘጋቱን እንኳን እሱ ሳታረጋግጥ እንዴት ነው መታ የሰው ስም የምታጠፋው? እና ዮኒ ማኛ ጋር ገብታ ያወራችሁ ነገር የእሱን እውነተኝነት የሚያረጋግጥ ብቻ እንጂ ምንም ኢቨን ስለ ስልኩ ሪከርድ ሲጠቃት አይ እኔ አልደወልኩም ነው እንጂ አይ ይሄ እንደዚህ እንትን ነው እንደዚህ እንትን ሲጀመር ዮኒም የእሷን እንትን አርጎ ነው እያወራላት የነበረው። እንደዚህ ነው የሆነ የሚደግፍ ነገር ነው እንትን እያደረገላት የነበረው። ስለዚህ እዚህ ጋር ሁለቱም እንደዚህ ብለው የተነጋገሩበት እና ቪዲዮ ፖስት ያደረጉበት ነገር በርቅ ፈተነዋል ብለው የምርም ተታርቀው ሳይሆን እኔ የሚመስለኝ ያው ብዙ የተያያዙት ነገር ስላለ አንዱ ሲወጣ አንዱ ሲል አይ በቃ ጀስት እንትን ማድረግ ይሻላል ብለው የወሰኑት ውሳኔ ነው የሚመስለኝ። ሰው ከወሰኑም በኋላ መታ ደግሞ እንደዚህ እንትንም ማድረጉም አያስፈልግም። ላይክ ሰው አይ አንቺ እኮ እንደ ውሸተኛ ነው የምትታዩ ምናምን ሲላት ሰው የራሷን እንትን ላለ ማለት ነው ወታ ለመናገር ያሰበችው። ወታም ስትናገር ግን እኮ ምንም ራሷን ከእንደዚህ አይነት ነፃ የሚያደርግ ወሬ እኮ አላወራችም ጋይስ። አዎ ጆን ዳንኤል እውነተኛ እንደሆነ ነው እኔ ያረጋገጠችኝ። ምክንያቱም ስታወራ እንኳን ማለት ነው ዮኒ ማኛ ጋር ከሰማችሁ እዚህ ያላችሁ ጭፍናቱ ነው ኦኬ ከሰማችሁ ይደበድበኛል ሳይሆን እንደባደባለን ያለችው። yes ኦኬ ይሄ እንደባደባለንና ይደበድበኛል ሁለት የተለያየ ነገር ነው። እና እንትን ስትሉ ጭፍናቱ ነው። ሴት ነች፣ አዎ ሴት ነች። ሴት መጎዳት የለበትም፣ አዎ። ግን ማነው መጎዳት የሌለበት? እውነተኛ ሴት ኦኬ። ዝም ብሎ ሴት ሳይሆን እውነት ያለው ሴት ነው መጎዳት የሌለበት። እና እንትናት በሉ ነው የኔ ሀሳብ። ሌላ ሀሳብ ያለው ካለ ይናገር። እኔ ሚዩት አደርጋለሁ። ቴንክ ዩ ማሚ እንዴት ነሽ? ሶሪ እንትንስ አሁን ስለገባኝ ሌላ ሰው ያወራ ብዬ ነው ያለችውን ነው የምለው። እኔ ትናንትና እዚህ መጥቼ ጆኒን ጋር መጥቼ ሁለቱንም ስቶሪ እንስማ ብዬ ነበረ ማለት ነው። አሁን ስቶሪውን እንዳንሰማ መጣ እኛ ራሳችን ፈተናል አለች አይደለ? ኦኬ ከፈቱ በኋላ ከኦሬዲ ቪዲዮ እሱም ድሌት አረገ። ኦኬ በቃ ሰላም ሆነናል ተታርቀናል ተባለ። ኢንድ ኦፍ ስቶሪ። አሁን እዚህ ጋር መታ
ይሄ ነው ብላ ስትናገር ኦኬ እሺ፣ እሱ ደግሞ ራሱን ዲፌንድ ለማድረግ ደግሞ ነገ ደግሞ